ኬት አዶናይ እንዴት ነበረ? ደህና ነበረ። በጣም ደህና አዶናይ ነበር። ኬት ጆን ዳንኤል እንዴት ነበረ? ተንኮለኛ ይሆናል። ተንኮለኛ እኮ ነው አባቢ። አማርኛ የማይሰማ መስሏችሁ ነው? በጣም ነው አማርኛ የሚችለው። በጣም ጃኒ ፕላኗ ምንድነው? እቅዷ ምንድነው? ለምንድነው ጌም የምትጫወተው? እሺ እኔ ልመልስሽ። ለምንድነው ጌም የምጫወተው? አንደኛ ቤተሰቦቼን፣ ፋኖቼን ኢንተርኔት ምንድነው ለማዝናናት ፕላስ ደግሞ ላይፌን ቀይሮልኛል። ብዙ ነገሬን ቼንጅ አድርጌበታለሁ። ያ ፕላስ ደግሞ ብዙ ፋሚሊ አፍርቼበታለሁ እና ከጌም ብዙ ነገር አትርፌያለሁ። ያ ከኔ ቃላት እየጠበቁ ከዛስ እናንተ ደግሞ መመለስ አይሰለቻችሁ? ተያይዛችሁ በቃ እርስ በርስ ተያይዛችሁ እኔ ሌላ ዓለም ውስጥ ነኝ። እናንተ መባላት እኔ የለሁም አላይም። ስታሳዝኑ ኪዳነ ምሕረትን ወይኔ ይታለፋል እኮ የሚታለፍ ነገር አለ። መዘለል የሚባል ነገር አለ። ዝልል እያላችሁ አንድ ስቴፕ እንደዚህ። አሁን ደግሞ እችን ይዘው ነገር ተማሪ ሲሉ እንደ መከራችሁ ግን የኔ ፋሚሊዎች እንደ በስንቱ እኮ ተሰቃዩት። ታሳዝኑኛላችሁ። ግን ለስንቱ መልሳችሁ ለስንቱ እንደምትሉ እንደኔ ኢግኖር ካላደረጋችሁ በቃ ምንም አስችሏቸው መቤቴ ታሳዝኑኛላችሁ። እኔ የሚያሳዝኑ የራሴ ፋሚሊዎች ናቸው። ከኔ ቃላት እየጠበቁ ከዛስ ጃኒን አገኛታለሁ። እኔ ችግር እናንተ ናችሁ እኮ ዝም ብላችሁ ሚዲያ ላይ የምታጫወቱት። እኔ ማንንም አገኛለሁ፣ ችግር የለብኝም ብላችሁ እናንተ ግን ደስ ይላል። እንደዚህ አለ አይደል? አንዳንዴ ለቫይራሉ ለምኑም ለጦርነቱም ደስ ይላል። አብይ ሲያነካኩኝ እግዚአብሔር አትጨማለቁ። በኢትዮጵያ ቲክቶከሮች ወይም ፌመስ ሰዎች አንዳቸውም በሊሙዚን ሲቀበሉ አይቻላል። ልድገመው፣ ይሄን ነገር እንተውና ወደ ሌላ እንሂድ። አንዳቸው ሶሚ እንዴት ነሽ? አንዳቸውም በሊሙዚን ተደርድሮ አበባ ተደርጎ ልክ እንደ ውጭ ሀገር አምባሳደር ሲቀበሉ አይቻላል። ጃኒ ትቻለሽ፣ ምንም ማድረግ አይቻልም። የዓለም ዋንጫ ፍጻሜ ምክንያት በማድረግ ኮካኮላ ዲስትሪክቶኛል አንቦክስ እናደርጋው። ኮካ ኦብቪስሊ እና ማሊያዎች ነገር በእነዚህ ነው። እና ጋይስ ስካይሌት የሚገርም ኢቨንት ኮካኮላ እና ዲኤስቲቪ በመተባበር የሚገርም ኢቨንት አዘጋጅተዋል። ለኔም ኢንቪቴሽን ተልኮልኛል። እዛው እንገናኝ። አርጀንቲና ከስፔን እዛው ነው የምናየው። ዓለም ዋንጫ ኳስ ቢያልቅም በዲኤስቲቪ እና በአቦል ቲቪ የሚገራርሙ ሙቪዎችን እና ስፖርቶችን ማየት ትችላላችሁ። ይመቻችሁ። መጀመሪያ ኧረ ጉቺ እዚህ ነሽ? ጨዋታው ይሄው እዚህ ጋር እንደምታዩት ቅድም ያሳየኋችሁ ሰንጠረዥ ነው። ጀምር ብዬ እጀምረዋለሁ ማለት ነው። የእናንተ ስም እንደምታዩት እዚህ ጋር አለ። የተወዳዳሪዎች ስም እዚህ ጋር አለ። ለመሆኑ ስም ያለ? አዎ አለ። ስንተኛ ላይ ነኝ? ጃኒ፣ ግሎሪ፣ ሻማር፣ መክሰብ፣ ሀቢባ፣ ጆከር፣ ጉቺ። ስም የለም እኮ እናቴ እንዴ ሙባረክ ብለሻል። የጨዋታው የመጀመሪያ ህግ ጨዋታው ከጀመረ በኋላ እኔ ላይክ አውሩስ ካላልኳችሁ ድረስ ሚውት ማንሳትና ማውራት አይቻልም። እሺ እናወራም። እሺ ኦኬ። እሺ ጋይስ፣ ሌሎቻችሁ ተመልካቾቻችን እንኳን ደህና መጣችሁ። እኔ ሀገሬ ነኝ። ደብልታ ኮፒ ሊንክ ሪፖስት እያደረጋችሁ የተወዳዳሪዎቹ ደጋፊዎች ቡድናችሁን የደገፋችሁ
አሸናፊነት እየተመኛችሁላቸው እንጀምራለን ማለት ነው። እሺ ኦኬ 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 ጀምሯል። ጨዋታው ጀምሯል ማለት ነው። ማነው የዚህ 500,000 ኮይን የግማሽ ሚሊየን ተሸላሚ ማን ነው? ከዚህ ጨዋታ ኤሊሚኔት ላለመደረግስ ማን ነው የሚወዳደረው? ከዚህ ይጀምራል ማለት ነው። ሁላችሁም ተወዳዳሪዎች እዚህ ጋር ያሉ የተወዳዳሪዎች ደጋፊዎች ሰፖርተሮቻቸው ሄዱ ባይ 30,000 ኮይን አግኝቷል ማለት ነው። ጆከር 30,000 ኮይን አግኝቷል። የሌሎቻችሁ እንደምታዩ ጆከር ብቻ ነው እየመራ ያለው። የሌሎቻችሁ ሰፖርተሮች የት እንዳሉ ባላቅም እንግዲህ እንደምታዩት አንድ ደቂቃ ተቆጥሯል ማለት ነው። ማነው የዚህ 500,000 የግማሽ ሚሊየን ኮይን ተሸላሚ ማነው? የትኛው ተወዳዳሪ ነው? ትንቅንቅ ነው ጋር ይሄ ተራ ጨዋታ አይደለም። ማነው ውድድር አሸናፊ? ኦ ማይ ጋድ! እንደምታዩት ጆከር እና ግሎሪ እስኪመስል ድረስ የሌላው ቦታ ጸጥ ብሏል። የት ነው ያላችሁት? የጃኒ፣ የሻማር፣ የመክተብ፣ የጉቺ፣ የሀቢባ፣ የሙባረክ ቤተሰቦች የት ነው ያላችሁት? 30,000 ካልገቡ ከጨዋታው ኤሊሚኔት ይደረጋሉ። ሁለት ደቂቃ ተቆጥሯል። እንደምታዩት 2 ደቂቃው ቆጥሮ ወደ 3ኛው ደቂቃ እየሄደ ነው። የሌሎች ኔክስት ግሎሪ ብቻ ናቸው እየተፎካከሩ ያሉ። እስኪ